በክልላችን በጤና ቢሮ ለሁለት ጊዜያት ያህል የዋንጫ የሜዳሊያና የሰርቲፊኬት ተሸላሚ ለመሆን ያበቃ ነው በጥንካሬ በተዘጋጀው የ5 ዓመት መሪ አሻጋሪ እድገትና በ2018 በጀት ዓመት ባቀድነው እቅዳችን መሪነት ነው። ይህ ታሪካዊ ውጤት በምኞት ብቻ የተገኘ ሳይሆን በጽኑ ቁርጠኝነት የተከናወነ የአብይ ተግባራት ውጤት ነው። በመሰረተ ልማት መስፋፋት ስንወስደው የአብዮት ፋና ጤና ጣቢያ የተጠናቀቀበት፣ የበርታ የተቀናጀ ጤና ኬላ፣ የወታደር ጤና ጣቢያ እናቶች ክፍል፣ የታገል ወደፊት የካርድ ክፍል፣ የተቀናጀ የካርድ ክፍል ግንባታዎች ማከናወን የተቻለበት ዓመት ነው። በተጨማሪም በ3 ጤና ጣቢያዎች የጥገናና የእድሳት ስራዎች፣ የ4 ጤና ኬላዎች የግንባታና በመራዊ ከተማ አስተዳደር ደግሞ የማህበረሰብ ቤት ግንባታ በጥሩ ሂደት ላይ ይገኛል ማለት ነው። በሰው ኃይልና በመልካም አስተዳደር ከ15 በላይ የጤና ኤክስቴንሽን ባለሙያዎች ትምህርት ማሻሻል፣ ከ20 በላይ አዳዲስ ሰራተኞች ቅጥር፣ የደረጃ እድገቶችን በመፍቀድ ለ7 ጤና ጣቢያዎች የግዢ ፋይናንስ ቡድን መሪዎችን ማሟላት ተችሏል። ከሁሉም በላይ ደግሞ በወረዳ ደረጃ የሰራተኛ ዝውውር በማካሄድ በጤና ጣቢያዎች የሚነሳውን የመልካም አስተዳደር ችግር የተፈታበት ዓመት ነው። ከአዳዲስ ኢኒሼቲቭና ከመደበኛ አገልግሎቶች አኳያ የኤፒቲኤስ የአልትራሳውንድ ጥሩ ተቋም ፈጠራ 100% ጤና ኬላዎችን የስኳር ምርመራ መጀመርን ጨምሮ በእናቶችና ህጻናት በተላላፊና ተላላፊ ባልሆኑ በሽታዎች በማህበረሰብ ተሳትፎ በተለያዩ የጤና መድንና በተሻለ መንገድ በመፈጸም ማህበረሰባችን ካልተፈለገ የሕክምና ወጪ በመታደግ ሞዴል ያደረግንበት ዓመት ነው። ይህ ትልቅ ስኬት የአንድ አካል ጥረት ብቻ ሳይሆን የተቀናጀ የአመራርና የባለሙያ ውጤት ነው። በዚህም የላቀ የስራ ወኔ በማሳየት የችግር ጊዜ አመራር የሰጡ የጤና ጣቢያ ኃላፊዎችና ባለሙያዎች እንዲሁም ጤና ኤክስቴንሽኖችን ጨምሮ የበጀት የስልጠናና የቴክኒካል ድጋፍ ሳይቆራረጥ ድጋፍ ያደረጉ የአጋር አካላት እቅዳችንን በመከታተልና በመገምገም አቅጣጫ የሰጡን እንግዲህ አስተዳደር ጽሕፈት ቤት፣ የፕላንና ልማት ጽሕፈት ቤት፣ የመልካም አስተዳደርና የሰራተኛ መብቶችን በማስከበር በተለይ በባለሙያ ዝውውር፣ በደረጃ እድገት፣ ኬርና ሌሎች ችግሮችን በመፍታት አብረው ለሰሩ የሲቪል ሰርቪስ ጽሕፈት ቤት ባለሙያዎች የካፒታል ፕሮጀክቶች፣ የዲዩቲ፣ የደም ልብስና የአርዲኤፍ ክፍያዎች እንዲፈጸሙ በጥበብ የተመራበት ውሳኔ የተሰጠበት የገንዘብ ጽሕፈት ቤት ኃላፊዎችና ባለሙያዎች ለተቋማችን ልዩ ትኩረት በመስጠት አቅምን በፈቀደ መጠን ለጥያቄዎቻችን መፍትሄ በመስጠትና በየደረጃው አቅጣጫ በመስጠት ደከመኝ ሰለቸኝ ብለው የደገፉን የሰሜን ሜጫ ወረዳ አስተባባሪ አመራሮችና ጠቅላላ አመራሮች በሙሉ የላቀና ከልብ የመነጨ ምስጋናን ማቅረብ እወዳለሁ። ወረዳችንን በጤናው የበለጠ ሞዴል ለማድረግና ሁላችንም በጋራ እንድንቆም ጥሪዬን እያቀረብኩ ይህንን መድረክ እንዲከፍቱልን የወረዳችን ዋና አስተዳዳሪ 100 አለቃ ዘላለም ምንችልን በሞራል እንድትልኩልኝ በአክብሮት ጠይቃለሁ።